አጭር ወንድና መቀመጫችን ጣውላ ያንን ሴቶች በቃ አንድ ነን። ብርሃኑ ነጋ አንተ አስበጅ እና እንደመሰገጥ ደስ የሚል ነገር የለም ብራዘር። አየ በቃ እንደዚህ አይነት ስግጠት ከሆነ ራስን ማዳ በቃ እንደሱ ነው ሰገጤ መሆን ፈልገው አይታታሪች ኮታታ ወይም አንድ ነገር ላሳይህ ብላ ምንድን ነገር ልታሳየኝ ነው ብዬ ጠብቅልሃለሁ። የአዲስ አበባ ልጅ ሆነች እንግዲህ ሰለጠን የተባለ ከተማ እኔ በጊዜው ቆንጆ ተመባሉት ተርታ ነበርኩ። ጥያቄና ፈላጊ ብዙ ነበር። አረባሎች ትንሽ እየታገሳችሁ እኔ የብልት ማጥበብ ቀዶ ጥገና ሰርቼ እልካችኋለሁ። እናንተ ደግሞ ያለ ጊዜ ግንኙነት እየጀመራችሁ ስራዬን እያበላሻችሁ። ታዲያ ተቀምጦ ምን ሊያረግ ነው? እኔ ጋር ቡኮላ ቦካበት። እንጀራ ላይ ጸጉር ስናገኝ ይደብረናል። ዳቦ ላይ ግን ኖርማል ነው። አጭር ወንድና መቀመጫችን ጣውላ ያንን ሴቶች በቃ አንድ ነን። ዋው አናስብልም ስናልፍ። የብዙ ሰው ምርጫ አይደለንም። ይሄን አምነን መቀበል ነው እንጂ እኔ ቁመቴ ስለጠረ ሴት ልጅ ቁመት ቢገርምች ምናምን አትበል። እኔ አሁን ራሴን አምኜ ተቀብዬ ግፋ ቢል አለባበሴን ካስተካከልኩ ነው እንደው ግፋ ጣርኩ ቢል እንጂ አላለቃቅስም። ሞንደል ከምትለው እኩል ለምን እንትን አላልኩም ብዬ አላለቃቅስም። ስለዚህ አንተም ቁመትን አምነህ ተቀበል። አጭር ነህ። እንደዚህ ውብ አድርገን የገነባ ነው የተለያዩ እምነትን በሚከተሉ የኢትዮጵያውያን የአዲስ አበባ ግብር ከፋዮች ገንዘብ ነው። ፊቴ እንደዚህ ነበር፣ እንደዚህም ነበረ። አሁን ወዳለበት እንዴት እንደመጣ መጨረሻ ላይ ነግራቸዋለሁ። ኤርሚያስ ማሞ አቤት። አብርሃም ረጋሳ አቤት። ብርሃኑ ነጋ ብርሃኑ ነጋ አቤት። ብርሃኑ ነጋ አንተ አንተ ምክንያት ሆነ ተበላሽቶ አይኔን እዚህ ክላስ እንዳለ ሁለተኛ እዚህ እና ሰዓት ስንት ነው? ወይ አባይ ሰላም አስበጅ ሰዓት እኮ ነው የጠየኩሽ። እናቱ የታክሲ ሰልፍ ነው። አይ ሹፌሩ አግብቶ ጁፌር እናነሳል እናት እስቲ 50 ብር አበድሪ አለኝ ብላ ነው። አሁን እኮ ሁሉም የራሱን ቀዳዳ ሊደፍን ነው የሚሮጥ። ሴቶቹ እሺ፣ ወንዱ ደግሞ ሙሉውን ብሎ ነው የራሱን ቀዳዳ ለመድፈን የሚሮጠው። እንደዚህ አይነት ነገር ሲኖር ጠቁሞ አልተባለም እንዴ? ማለት ደግሞ ሴቶቹ ሲሆኑ ቀዳዳቸውን ለመድፈን ይተኛሉ እንጂ ይሮጣሉ እንዴ? አማኑኤል ግባሽ ማነው ደግሞ ያን የመሰለ ልጅ እንደዚህ ሰገጠ ምናምን ተብያለሁ። እና እንደመሰገጥ ደስ የሚል ነገር የለም ብራዘር። አየ በቃ እንደዚህ አይነት ስግጠት ከሆነ ራስን ማዳ በቃ እንደሱ ነው ሰገጤ መሆን ፈልገው በቃ ፋራ ያለኝ ሰውዬ እኮ ሲጋራ ስላቆምኩ፣ ፋራ ያለኝ እኮ ውጭ ማደር ስላቆምኩ። ማን ነው ፋራ ከኔ ነገስ? በቃ ነገር ተጠበደላላ በነበርኩ ጊዜ አራዳ ጠብሳ ቆም ፋራ ኮንኩ። ፋራ መሆን ነው ፈልገው ይባ ሰዎች እርድና የሚሉት ነገር ምንድነው? በቃ ይሄ የሚመስለውን ነገር ፌኩን ላይፍ ነው እርድና ነው። እኔ አራዳ መጀመሪያ ዳር የሚሄድ ነው ለኔ አራዳ። ጥግጥጉን የሚሄድ ጥላጥላውን የሚሄድ ጠብን የሚፈራ ችግሮችን የሚሸሽ ነገርን የሚፈራ ከነገር ነፃ የሚሆን ቤቱንና ቤተሰቡን ራሱን ከችግር ከወንጀል ነፃ ለማድረግ የሚኖር እሱ ነው ለኔ አራዳ። እሱ ነው ለኔ ስማርት። ዛሬንም ነገንም ደርቦ እየኖረ ያለ ሰው እሱ ነው ለኔ ተብዬ አውቃለሁ ልልህ ነው። ተሰብስበው መከረውኛል ተሰብስበው ወደ ነበር እንደ አንተን የመሰልክ ልጅ ተብዬ ተመክሬያለሁ። እና ወዴት ነው መለሰው? በጣም ተበላሸ እኮ ተባልኩት እኔ ሲጋራ ጫት ምናምን ሌብነት ማምሳቆም ተበላሸች አለ ተብዬ ኮሚቴ ሆነው ሊመክሩኝ ተሰብስበው። እና እኛ ሀገር እሱ ተገለበጠ ነገር አለ፣ ተገለብጦ የተገጠረ መግጊራ አለ አይደል? ሲጋራ ስታጨስ አረኝ የኔ እንግዲህ ሲጋራ የእርድና ምልክት ነው በእኛ ጊዜ አይደል? ብዙ አላየውም። ወጣቶቹ በጣም ስማርት ናቸው። ግን ሲጋራው፣ መጠጡ፣ ጫቱ ምናምን ምሽቱ ላይ ምናምን ዘናፈታ ማለት የእርድና ምልክት እሱ ነው እርድና አይደል?
ነው ወይ ነው? እኛ እኮ በጣም አራዳንን ብለን ነው እኮ ከሀገር ቤት የመጡ ልጆች ላያችን ላይ መኪና ሚኒባስ ምናምን ቤት ምናምን ሲገዙ እኛ ምንም የለንም። አሁንም ሄደህ እናት አልጋ ላይ የተወለድክበት አልጋ ላይ ለመተኛ ትሮጣለህ። ማን ነው ፋራ? እኛ ፋራ ያልናቸው ከሀገር ቤት የመጡ ልጆች ላያችን ላይ ሱቅ ገዙ፣ ላያችን ላይ ፎቅ ሰሩ። እኛ አሁንም እዛው ነን። ስለዚህ ይሄ ነው እርድና። አንዴ የሆነ ነገር ላሳይህ አንዴ። እሺ ቡና የኢኮኖሚ ዋልታ ቡና የሆነ ነገር ለማምጣት ሄደሽ ነበር፣ ይዘሽ አልመጣሽ። ምንድን ነው የምታሳይው? ይኸው ፎቶዬ። ቻለች ደንቆሮ መሀይም ድራሽሽን ነው የማጠፋው። ደግሞ አንቺ ብሎ ደግሞ ላሳይ አንድ ነገር ኮተታ የምን አባትክ የፎጣ ለባሽ ጎጃም እንደገብ አስረግጬ ነው ነገር አንዴ ፎጣ ለባሽ አማራ ደግሞ ይሄንን ፎጣ ይዛ ቤት መጣለች። አይታታለች ኮታታ ወይም አንድ ነገር ላሳይህ ብላ ምንድን ነገር ልታሳየኝ ነው ብዬ እጠብቅልሃለሁ። የአዲስ አበባ ልጅ ሆነች እንግዲህ ሰለጠን የተባለ ከተማ ምን ይዛል ትመጣለች? ኮተታም ጎጃሜ የሆነች ቢጥል ያለች ቆራጣ ፎጣ አንገቷ ላይ አድርጋ አልመጣች። ምን ደግሞ አልታየኛለ ሳይ ምንም ነገር የለም። ለካ ፎጣ ነው ያንጠልጥላ የመጣችው። ስትሄድ አላየኋትም። አንገቷ ላይ ታርጋ አላውቅላት ምንም አይታየኝም እላታለሁ። ፎቶዋ አትታይም አላለችኝም። ሴቶችዬ በፍጹም በቁንጅናችሁና በተፈጥሯችሁ ስትኩራሩ እንዳትዘናጉ። እኔ በጊዜው ቆንጆ ከሚባሉት ተርታ ነበርኩ። ጠያቄና ፈላጊ ብዙ ነበር። ጊዜ የማይሄድና የማላረጅ ይመስለኝ ነበር። በሁሉ የመፈለግ ስሜት ደስ ያሰኛል። ቢሆንም ግን የሚያዘናጋ ስሜት ነው። ሁልጊዜ መወደድ፣ ሁልጊዜ መፈለግ የለም። የኔ ሴቶች ወጣትነታችሁ ብርሃን ነው። እድሜ ደግሞ ብርሃናችሁን ያደበዝዘዋል። የኔ ልጅ በጊዜ ተጠቀሚ፣ በኋላ እንዳትቆጪ። ብዙ አትኩራሪ፣ አጋርሽን ፈልጊ። ገንዘብና ቁመና አታልሽ። ራሱን ለመለወጥ የሚጥርና ፈጣሪን የሚፈራ ወንድ ታገኘሽ አለሁ በይው። አረ ባሎች ትንሽ እየታገሳችሁ፣ እኔ የብልት ማጥበብ ቀዶ ጥገና ሰርቼ እልካችኋለሁ። እናንተ ደግሞ ያለ ጊዜ ግንኙነት እየጀመራችሁ ስራዬን እያበላሻችሁ። ታዲያ ተቀምጦ ምን ሊያረግ ነው? እኔ ጋር ቡኮላ ቦካበት እንጂ ምን ሊያረግ ነው ታዲያ? ለዚህ ቀን ካልሆነ ምን ሊያረግልኝ ነው? ምን ሆነች? አንቺ ተጠበበ ሰፋ ለባለቤቱ ከተመቸው ምን አጥብብ ያለሽ? ማን አጥብብ ያለሽ? የሚያጠብ ያጠብሽና ምን አደብ ለምንሽ ያለ ጊዜ ያለ ወቅቱ ምናምን የሚባል ነገር በተመቸን ጊዜ ዝም ብለን እንትን ማለት ነው። ማን ለምንሽ አንቺ ማን አጥብብልን አለሽ ብለንሻልኛ። ጠበበም ሰፋም ደግሞ መብታችን ተቀምጦ ወይ ሙዚየም አይገባ። ልቤን ተሰማው እንግዳ ነገር ትርፉ ዱካክ ነው ሳይጠጡ ማደር። ዓለም ታየችኝ ባንቺ ውስጥ ሆና በሱሴ ኩራዝ በጨብሲ ጤና ጨብሲ ጤና ወርክ ለብቻው ምንድነው? ስራም በጨብሲ ሙዳለው መስራት ባልችልም በራራ ጠጥቼ ሳበራ አሁን አያይኔ አሁን አያይኔ አሁን አያይኔ አሁን እየጠጣን አማኑኤል ውስጥ ያለ እብድና የኔ ልዩነት ማለት ነው። እሱ ውስጥ ነው፣ እኔ ደግሞ ውጪ ነኝ። እዛ እኮ ቢያንስ በነፃ ምግብ ይሰጣሉ እንዴ። እንጀራ ላይ ፀጉር ስናገኝ ይደብረናል። ዳቦ ላይ ግን ኖርማል ነው። አንዳንድ ነገሮች በጣም ስብስብ ናቸው። ወንድሜ ስላነ ብራውን አይነ እያፈቱት አይደል እንዴ? ምንድነው? እኛም አይነ አይም እኛም አይነ አይም ስላነ ብራውን። አሃ እንደዛ ነው እንዴ? አዎ የቀኙ ስላነ ብራውን። አረ የቀኙ ትንሽ አይም። አዎ ስጠኛ። እሺ ስጠኛ አምጣ። ያስ አዎ እንደዚህ መጣ። አይም አረ አታይም። የፈጣሪ ወገብ በታች ያለው ጉድጓድ እንደው አንድ ነው። እዛም ገባ እዚህም ገባ ማርጠብ አይልም ከባምቡሌና ከጨብጥ በቀር። ነፍስ የራስን ጠብቅ። ጠንቀቅ በል አባቴ።
የኦሮሞ ልጅ ነች ደግሞ አትመስይም። አፍንጫሽ ረዘም ያለ ነው። ቅልቅል ነኝ። ኢትዮጵያዊ ነኝ። ምንና ምን ሰላም ልልን የገባሁት ሞጣዬ። ይነገራል ምንና ምን አማራም አለ፣ ኦሮሞም አለ፣ ትግሬውም አለ። እንዴቱ ነው? ሰው ከሁለት ነው የሚወለደው እናትና አይ እንዴ አያት የሚባል ነገር እኮ አለ። የፈለገ ይሁን እናትና አባት ምንድን ነው? አማራ ሙሉ አማራ። እናትስ? ኦሮሞ። አንቺማ ዋናው ኢትዮጵያዊ ነሽ እኮ። አዎ ለዛ እኮ ነው ያልኩት። ጉለማ ነሽ። ጉለማ ነሽ። ይቺ ቆንጅዬ ናት። እውነትም ቆንጆ። ማነው ስምሽ? ሊሊ ነው። የቤት ስሜ ሊሊ ነው። ሰፈር የምታወቅበት ያው ቤት የሚጠሩኝ። ይቺ ቆንጆ ናት በእውነቱ። እንኳንም ከኦሮሞና ከአማራ ተወለደች። ይቺ ናት ኦሮሞና አማራን የምታስታርቀው። አመሰግናለሁ። በጣም ቆንጅዬ ናት። አባይ በጣም ቆንጆ ነሽ። ታውቂያለሽ ቆንጆ እንደሆነሽ ግን ይነግሩሻል፣ ይሉኛል። አዎ። ማንን ነው የምትመስለው? አባሽ? እናቴን ነው የምመስለው። ዋው የሚገርም ነው የሚገርም። እናትሽ ቆንጆ ናቸው ማለት ነው። ውይ በጣም ሞጣዬ፣ የድሮ ፎቶዋን ብታየው አሁንም ቆንጆ ናት። ግን የድሮ ፎቶዋ እግዚአብሔርን ለማካበድ አይደለም፣ በጣም ቆንጆ ናት። የሸዋ ኦሮሞ ናቸው። የሸዋ ኦሮሞ አዎ ነች። ያደገችው ግን ክብረ መንግስት ነው። ያማ አማራ ነች። ተይው በቃ እዛ ነው ያደገችው። ግን እውነት ቋንቋው ተጭኖባቸው ነው። አማራ ናቸው። ቀይሬዋለሁ በያቸው ማዘር የታየደና አይገባም ያፍንጭ። ተይ እነግራታለሁ። መንታ ልጆች ወለድኩ ከምወዳት ሚስቴ። አንተን ግን አይመስሉም። ነቃ በል አባቴ። አይግጥም ከባድ ጉዳዩ